ከባለፈው የቀጠለ ቪዲዮ ልንገራችሁ ለሊት 6 ሰዓት ድንገት ኔትወርክ ጠፋ መብራት ጠፋ ጧት ስንነሳ የለም እስከ 6 ሰዓት ብንጠብቅም አይመጣም ከዛ እንደቀላል ጀመርነው ምን ሆኖ ነው ምናምን ስንል ጦርነት ተጀምሯል በጣም ነው የደነገጥነው ማን ከማጋ ይሁን ፖለቲካው ማን ይምራው ወዴት ይሁን ምንም እናውቀው ነገር የለም ያኔ ከዛ ቀስ ይያልን 2 ቀን ምንድነው ነገሩ ያኔ ደግሞ ምንም ያዘጋጀው ነገር የለም ያለው ሰው ሁሉ ያለው ጤፍ ያለው እህል ምናምን ብቻ ነው እንጂ ምንም የተዘጋጀ ነገር የለም ቤት ውስጥ ከዛ ያን 2 ወር ሰው ያኔ ግማሹ አጥቷል ባምን ነገር ምንም ወፍጮ ብሎ ነገር የለም ወፍጮ ቤት ማምን የለም ምክንያቱም መብራት ስለሌለ ማለት ነው ከዛ እኛ ቤት ምን ተደረገ ማም የሆነ ሐሳብ ታመጣለች ሐሳቡ ምንድነው ተለቅ ያን ልጆች ሁላችንም የየራሳችን የየድርሻችንን በባህላዊ ወፍጮ እንድናዘጋጅ ተባለ አዘጋጁና በቃ እኔ ራሴን አረጋለሁ እህቴ ራሷ ታረጋለች ማምን ጤፎ አለ የተገዛ ግን ወፍጮ ነው የሌለው ከዛ እሺ ያን እኔ የኔና የታናሽ እህቴን ማም ደግሞ የሷና የዳድ እህቴ ደግሞ የሷና የአያቴ የሚያጋናት አክስቴ ደግሞ ለራሷ ብቻ እናርግ ተባባል ነው ማለት ነው እሺ ብለን አያቴ ጋር መሄድ ለምን ወፍጮው ልናመጣው ይሄ የባህላዊ ወፍጮ እናመጣለን ብለን ስንሄድ ድንገት በሁለተኛ ወሩ መብራት እንደ እስኪ ነገ ከነገ ወዲያ እንሄዳለን ያልነው እንደ ዛሬ መጣ ማለት ነው መብራቱ ከዛ አንድ ችግር ተቀረፈ ማለት ነው